የደህንነት ስራ የግሉ ነው የሚባልለት አቶ ጌታቸው አሰፋ ወይም በቅጽል ስሙ ጌታቸው መንፈሱ ዝምታውን በአደባባይ ሰብሯል። እንደ መስከረም ወፍ በአደባባይም ብዛም የማይታየው የህወሓቱ ቀንደኛ የደህንነት ሰው አቶ ጌታቸው አሰፋ ከሰሞነኛው የመቀሌ ፖለቲካዊ ትዕይንት ጀርባ እንዳሉበት ተገልጿል። ህወሓት ከ4 ኪሎ ጋር ልንዋጋ ከጫፍ ደርሰናል ማለቱም ታውቋል። በዝርዝር እንመለከታቸዋለን። ኢትዮጵያን ለመውረር አሰፍስፎ የነበረው የጠላት ጦር በበጀት እጥረት ምክንያት ወገቡ መሰበሩም ታውቋል። ሰራዊቱ የገጠመውን የበጀት እጥረት ተከትሎ አሜሪካን ጨምሮ ምዕራባውያንን አገራትንም እየተማጸነ ነው። በሻዕቢያ በአሰቃቂ ሁኔታ ስለተገደሉ ኢትዮጵያዊ ኮሎኔል ቤዛ ጴጥሮስ ጠቅላይ ሚኒስትር አብይ አህመድ አነጋጋሪ አስተያየት ሰጥተዋል። እንደ ጸጉር ቅማል እናራግፋቸዋለን ሲሉ የተደመጡት አብይ አህመድ ስለ ኮሎኔሉ ከባድ አስተያየት ሰጥተዋል። ይህን ተከትሎ የሻዕቢያ ፕሮፓጋንዳ ልሳናት ለጠቅላይ ሚኒስትሩ ንግግር ምላሽ ሰጥተዋል። ወደ ቀዳሚ መረጃችን ስናልፍ ድብቁ የደህንነት ሰው አቶ ጌታቸው አሰፋ ወይም ጌታቸው ምስጢሩ ከሰሞነኛው የመቀሌ ፖለቲካዊ ትዕይንት ጀርባ እንዳሉበት ታውቋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጀነራል ታደሰ ወረደን አባረው ስልጣን ለመቆጣጠር ዘመቻ መጀመራቸውም ተሰምቷል። ከዚህ ዘመቻ ጀርባም ጌታቸው አሰፋ ትልቁን ድርሻ እየተወጡ እንዳሉ መረጃዎች አመላክተዋል። ዶክተር ደብረጽዮን ስልጣን ለመቆጣጠር በጀነራል ታደሰ ላይ የተቀናጀ ዘመቻ እንዲካሄድ የሰጡት ትዕዛዝ በፕሮፓጋንዳና በኃይል እንዲካሄድ ትዕዛዝ ሰጥተዋልም ተብሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጀነራል ታደሰ ወረደን ስልጣን ለመቆጣጠር እየሰሩ እንደሆነም ተገልጿል። ደብረጽዮንን ወደ ፕሬዝዳንትነት ለማምጣት በተጀመረው እንቅስቃሴ ለጠቅላይ ሚኒስትር አብይ አህመድ አስተዳደር አልጨበጥ ብለው መቀሌ የተደበቁ የደህንነት ሰው ጌታቸው አሰፋም አሉበት ተብሏል። የደብረጽዮን ቡድን የነደፈው ስልት ጀነራል ታደሰ ላይ የተቀናጀ ዘመቻ በመክፈት በህወሓት ካድሬዎች ከላይ እስከታች መምራት አልቻሉም በሚል ስም ማጠልሸት ነው ተብሏል። ጀነራሉ የጠቅላይ ሚኒስትር አብይ አህመድ ሹመኛና አጀንዳ አስፈጻሚ እንጂ የትግራይን ጥቅም ለማስከበር የቆሙ አይደሉም የሚል እምቢተኝነትም መሆኑ ተጠቁሟል። በዚሁ ጀነራል ታደሰን ከስልጣን የማንሳት ዘመቻ የህወሓት ካድሬዎችና የጦር አመራሮች ወደ መቀሌ ተጠርተዋል። መቀሌ የተጠሩት የህወሓት ካድሬዎችና የጦር አመራሮች ጀነራል ታደሰ ከስልጣን ተወግደው ደብረጽዮን ይተኩ በሚለው ሀሳብ ላይ ከተስማሙ መፈንቅለ ስልጣኑ እንደሚቀጥል ተገልጿል። ዶክተር ደብረጽዮንን ወደ ስልጣን ለመመለስ ኃይል የታከለበት እንቅስቃሴ የጀመሩት የፕሪቶሪያው ስምምነት ስለፈረሰ ከጦርነት በፊት ወደ ነበረው ሁኔታ ለመመለስ በሚል ነው። ከጦርነቱ በፊት የፌዴራል መንግስት የጨረቃ ምርጫ ባለው ክልል አቀፍ ምርጫ ህወሓት አሸንፎ ደብረጽዮንን ፕሬዝዳንት መሆናቸውም ይታወሳል። ጊዜያዊ አስተዳደሩ ሽባ ያደረገው የደብረጽዮንን ቡድን ከኤርትራ ጋር የጀመረውን ግንኙነት ለማጠናከር ጀነራል ታደሰን ማስወገድ የግዴታ ሆኖበታል እየተባለም ይገኛል። ይህ በእንዲህ እንዳለ ህወሓት ከብልጽግና ጋር ልንዋጋ ነው የሚል መግለጫም አውጥቷል። ከፌዴራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወሓት ዳግም ጦርነት ሊቀሰቀስ የሚችልበት ሁኔታ እየጨመረ መሆኑን አስታውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት ከውድቀት የሚታደግበት ጊዜ አሁን ነው በሚል ርዕስ አዲስ መግለጫም አውጥቷል። በመግለጫውም ዓለም አቀፉ ማህበረሰብ እርምጃ ባለመውሰዱ የፌዴራል መንግስት ሁሉን አቀፍ ዘመቻ ከፍቶብናል ብለዋል። ህወሓት በመግለጫው የፕሪቶሪያ ግጭት ማቆም ስምምነት የመፍረስ አደጋ እየተጋረጠበት መሆኑንም ጠቅሷል። የፕሪቶሪያው ስምምነት አደጋ ላይ የወደቀው ዓለም አቀፉ ማህበረሰብ በተደጋጋሚ ያቀረብኩትን ጥሪ ተቀብሎ ምላሽ ባለመስጠቱ ነውም ሲል ክሱን አሰምቷል። ዓለም አቀፉ ማህበረሰብ ስምምነቱን ፍጹም ከመፍረስ ለማዳን የኢትዮጵያን መንግስት እርምጃም በጊዜው ማስቆም አልቻለም ሲል ከሷል። በዚህም የስምምነቱ የመፍረስ አደጋም ተባብሶ ወደ ሌላ ደም አፋሳሽ ጦርነት የመግባት አደጋም እየጨመረ መሆኑን ህወሓት በመግለጫው ጠቁሟል። የኢትዮጵያ መንግስት ሁሉንም ጥሪዎች ችላ ብሎ ለማንበርከክ ሁሉንም አይነት ዘመቻዎች እያደረገ ነው ሲል ህወሓት በመግለጫው ከሷል። ሌተናል ጀነራል ታደሰ ወረደ ለ4 ተከታታይ ቀናት የቁም እስረኛ ሆነው እንደነበር ይታወሳል። ከትግራይ ውጭ ወደ አዲስ አበባም ሆነ ወደ የትኛውም የሀገሪቱ ክፍል መሄድ እንደማይችሉም ተጠቁሟል። አምድና ሆቴል አካባቢ ከሚገኘው የአምባሳደር ፍስሐ አስገዶም መኖሪያ ቤት ውስጥ ተጠልለውም ነበር። መኪናቸውም ሆነ አጃቢዎቹ የት እንዳሉ አይታወቅም። ይህን የተናገረው አሰፋ ብርሃ ነው። አሰፋ ብርሃ ትግረኛ የሚችል አማራ በመሆኑ እንዲህ ያሉ የመቀሌ ሚስጥሮች አያመልጡትም። ጀነራል ታደሰ ከጀነራልነታቸው ቀደም ብሎ የነበራቸውን የፍቅር ታሪክ ልብ አንጠልጣይ እንደነበርም ይነገርላቸዋል። ጀነራሉ ከዘጠናዎቹ ድምፃዊት ሃይማኖት ግርማ ጋር ወደ ለየለት የፍቅር ህይወት ውስጥ ገብተው እንደነበር አንድ በቀድሞ የደህንነት መስሪያ ቤት ውስጥ ተልእኮውን ይፈጽሙ የነበሩ ሰው ፍንጭ ሰጥተዋል። ምንጩ ታደሰ ወረደና ሀይሚ የተገናኙበት ሀረር ነበር። ተወዳጅ የዘመኗ ዘፈኖቿን ለአድናቂዎቿ ማስደመጥ የተሳካላት ሀይሚ የሀረር ልጅ ነች። ከታዴ በፊት ዳኒ ቦይና ሚኒሊክ ዘለቀ የተባሉ ወንዶች አፈራርቃም ነበር። ሁለቱም ውለታችንን ዘንግታ ካደችን እያሉ ያሟታል። በተለይ ሚኒሊክ ዘለቀ ከእርሷ ጋር ሲለያይ መጨረሻው ዘብጥያም ሆኗል። ታደሰ ወረደ እንዲታሰር እንዳደረጉትም የሚገልጹ የማህበራዊ ትስስር ገጽ ተጠቃሚዎችም አሉ።
ሃይሚ አሁን ሙዚቃን የትርፍ ጊዜ ስራዋ እንዳደረገችው ለግዛቸው አሻግሬ ነግረዋለች። ቅንጡ ኑሮዋን በማሳየትም ከዚያ ጀርባ ድብቅ የሀብት ምንጭ መኖሩን አልሸሸገችም። አስተያየት ሰጪዎች ምን እንደምትሰራ ባይገልጹም የቱጃሯ ዘፋኝ ሀብት መነሻ ታዴ ናቸው ይላሉ። የደህንነት መስሪያ ቤቱ ምንጫችንም ወዲ ወረደና ሃይማኖት ግርማ ጋምቤላ የነበራቸውን የንግድ ስራ ሊጎበኙ መጥተው አይቻቸዋለሁም ብለዋል። ይህ ግንኙነት አሁን ያለበትን ሁኔታ አላወቅንም። ሃይማኖት ልጅ አላት። ከጀነራሉ ስለመሆኑ የሚገልጹ መረጃዎችም የሉም። የጀነራሉ አሁናዊ የትዳር ሁኔታና የቤተሰባቸው ነገር ድብቅ ነው። በአንድ አጋጣሚ ዝነኛው የጆን ሲሆን ሆፕኪንስ ሆስፒታል በድረገጹ ላይ አይዳ ታደሰ ወረደ የተባለች ሐኪም አስተዋውቆ ነበር። ትግረኛ፣ አማርኛና እንግሊዝኛ አቀላጥፋ እንደምትናገርም ጽፏል። ሐኪሟ የወዲ ወረደ ልጅ የመሆን እድል አላት። ነገረ ስራቸው ሁሉ እንደ አፍሪካ ባለስልጣናት ድብቅ ነው። ሌተናል ጀነራል ታደሰ ወረደ ተስፋዬ ለድምፀ ወያኔ በ2013 ዓ.ም በሰኔ ወር በሰጡት ቃለ ምልልስ በመዲናዋ መቀሌ ከተማ እንደተወለዱ ተናግረዋል። በኢፌዴሪ መከላከያ ሰራዊት ውስጥ የስልጠና ዘርፍ ኃላፊ ሆነውም ሰርተዋል። የዛኔው የጦር ኃይሎች ጠቅላይ አዛዥ መለስ ዜናዊ አስረስ ታደሰ ወረደን ወደ አዋሽ አርባ ያወረዷቸው በሆነ ቅጽበት አስከፍተዋቸው እንደነበር ምንጮች አመላክተዋል። ወዲ ወረደ ምዕራቡ ዓለም ለሱዳንና ለደቡብ ሱዳን መፋጠጥ አብይ የሰላም ማስከበር የመረጣቸው ይህን ከመለስ ጋር የነበሩበትን ጥል ሊጠቀምበት ፈልጎ ነው ይባላል። ወዲ ወረደ የትግራይ ኃይሎች ከኢትዮጵያ ፌዴራል መንግስት ጋር በተፋለሙበት ከ700 ቀናት በላይ የፈጀ ጦርነት የትግራይ ኃይሎች ዋና አዛዥ ነበሩ። የሌተናል ጀነራል ጻድቃን ገብረትንሳኤ የሌተናል ጀነራል ምግብ ኃይላይ የተክላይ አሸብር ወይም ወዲ አሸብር አለቃም ነበሩ። አሁንም ቢሆን ጀነራሉ በትግራይ ኃይሎች ዘንድ ታላቅ ቦታ አላቸው። ወዲ ወረደን ከዚህ ስኬታቸው ተቃራኒ አንዲት የሽንፈት ታሪክ ስማቸውን አጠልሽተዋለች። ከወዲ ወረደ የአብይ የሰላም ማስከበር ተልዕኮ በኋላ የተቋጨው ሌተናል ጀነራል ዮሐንስ ገብረ መስቀል በ1992 ከኤርትራ ጋር በተደረገ ጦርነት ከመለስ ጋር የሚያጋጭ ጥፋት እንደፈጸሙ አጋልጠዋቸዋል። በ1992 ዓ.ም በሌተናል ጀነራል ታደሰ ወረደ የተመራውን በቡሬ በኩል ኤርትራን ወግቶ ምናልባትም አሰብን መቆጣጠር ያስችል የነበረ እንቅስቃሴ እቅድ አልባ ማጥቃት ሲሉ የሙያ አጋራቸው ሌተናል ጀነራል ዮሐንስ ገብረ መስቀል አዙሪት ላይ ተችተዋታል። ያንን ውጊያ የመሩት ጀነራል ታደሰ ሰዎችን እንደ ቅጠል አርግፈው በሽንፈት ወጥተዋል ተብሏል። በኢትዮ ኤርትራ ጦርነት ጊዜም የመለስን ትዕዛዝ ጥሰው አሰብን ለመያዝ መዋጋታቸው ተገልጿል። ወዲ ወረደ የሰሜኑ የህወሓትና የብልጽግና ጦር ብዙ የማይታይና የማይነገሩ ነገር ግን ቁልፉን የአመራርነት ቦታ የያዙ ጀነራል ነበሩ። ሰኔ 1 2013 ዓ.ም የነ ፊልድ ማርሻል ብርሃኑ ጁላን ጦር ከትግራይ ጠራርገው ያስወጡበት ድላቸው እርሳቸው ካስቀመጡት እቅድ በኋላ የመጣ ነበር ይባልላቸዋል። እሳቸውም በአመቱ ሰኔ 2014 ላይ ከአንድ ሰዓት በላይ በቴሌቪዥን በማውራት አብራርተውታል። ከጦርነቱ በኋላ ስልጣኑን ከጌቾ ተቀብለው ወዲ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ተሾሙ። በጌቾ የደረሰው የትግራይ ኃይሎች ተቃውሞም ጀነራል ታደሰን ተቀበላቸው። ነገር ግን ጌቾ ከመቀሌ ወደ 4 ኪሎ የሚኮበልልበት ቄንጠኛ እድል ማግኘት አልተቻለውም። የራያው ልጅ ጌቾ አዝማሚያውን አይቶ ፈረሱም ሜዳውም እነሆ ብሎ ወደ 4 ኪሎ መኮብለሉን ተከትሎ ወዲ ወረደ ከህወሓት ከፍተኛ ጀነራሎች ጋር መፋጠጥ ጀመረ። ጀነራል ታደሰ ተደጋጋሚ የጥቃት ሙከራ እንደተደረገባቸው ሲነገርም ቆይቷል። አክራሪ ተብዬው የነ ዶክተር ደብረጽዮን ቡድን እምቢተኝነቱን አጠናክሮ በመቀጠል ተደጋጋሚ ትንኮሳዎችን እያደረገ ይገኛል። ከአራት ቀናት ከበባ በኋላ ግን ጀነራሉ ከባለስልጣኖቹ ጋር በመሆን አስተዳደራዊ መግለጫዎችንም ሲሰጥ ተመልክተነዋል።